እኔ ልጄ ከኔ ውጪ የትም ቦታ ማደር የለባትም። ለምን እኔ ውጪ ሲፈጠር አድራ አታውቅም ማለት ነው። እና ማስጠነቀቀ ነገር እዛሃት እኔ ቀን ሙሉ ስንፈልገው ነው ያዋልን። ቀን ሙሉ ማለት ነው። ቤቱንም አላገኘነውም። ከኔ ውጪ ማደር የለባትም። እኔ ለሰይድ መልእክት ማስተላልፈው በዚህ አጋጣሚ ማለት ነው። ሰይድ አንተ ከዛ እስከምትመጣ ድረስ ጀሚላ እሱ ጋር መቀመጥ የለባትም። እንኳን እሱ ጋር አንተ ጋር መቀመጥ የለባትም። ለምን አላቅም። ምናልባት ምሽቱ ጥሩ ሰው ትሆን መጥፎ አሁን ክፉ ብትሆንስ ምሽቱ ሆነ አላቅም። የት እንደወሰዳት ራሱ ቤቱ ይወሰዳት ምን ይወሰዳት ማለት ነው። ስለዚህ ልጄን አምጣት። እኔ ቤቱን ባገኘው እኔ በፖሊስ ራሱ አለቀም። ልጄን ሰረቀኝ ምናምን ብዬ ነው ማለት ነው ማስዘት ማለት ነው። ስለዚህ ይህ ሁሉ ነገር ከመፈጠሩ በፊት አንተ ለእኛ አስበህ ነው አውቃለሁኝ። ግን ሰይድ አንተ ገና እስከምትመጣ አንተም ከሆን ካስቀምጥ አንተ ጋር ውሰድ ብለህ ይህን ፕላን አወጥተለት እንዲወስድ ያስደረግከው ደውልና ልጅቷን መልስላት በለው። እኔ ያኛው ማለት ነው ሰይድ ንገረው ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። ይሄ ቪዲዮ ራሱ ጋር እሱ ራሱ ከነክታል አይደለም። እኔ ራሱ ይሄን ነው የምለው ማለት በቃ አንተ አሁን እያደረክ ያለው እቺ ሳል ልጅ እንደ እናት ማንም የሚሆንላት የለም። የለመደችው ነገር የለም። ከእሷ ውጪ ምንም የምታውቀው ነገር የለም። ምናልባት አንተ ያደረግከው ነገር ሀሳብህ በጥሩ ሊሆን ይችላል፣ ግን ህፃኗ እንድትጎዳ ደግሞ አንፈልግም። እኔ እሷ የምትፈልገውን ነገር በሙሉ እንደማደርግ አትጠራጠር። ሁሌም ከሱመያ ጎን መሆኔን እወቅ። እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ